ከቡልጋ ነው ከቡልጋ ስልክ ደውለው ቡልጋ እዚህ አዲስ አበባ ነው ያለችው አይደለም እዛ ቡልጋ ነው የምኖረው ነው የምትለው አዎ እሺ ድሮ የኔ አያቴና እማማ ዝናሽ ድሮ አንድ ላይ ከብት ይጠብቁ ነበር አለች ከቡልጋ ከብት የያገር ከብት እየጠበኩ ነው የምውለው እረኛ ማለት የከብት እረኛ የከብት ጠባቂ ከብት ሳግድ ነው የምውለው ከብት ስጠብቅ ይሄው ተሸልመዋል እሺ የደስ ደስ ነው እንኳን ደስ አሎት እንኳን አብሮ ደስ አለን በጣም ደስ አለኝ እርሶ እንደዛ አምሮቦት 200 ሺህ ብር ሲሸለሙ ደስ ነው ያለኝ እንባዬ መጣ ሽልማቱን ሰማኝ አዎ እሱ ነው ደስ ያለው አዎ ሊነጥቁኝ ሊቀሙኝ የሚመጡ ነው አይደለም አታባዛ እሺ አላባዛም እሺ አታባዛ ማን ነገር አለ በቃ እኔ ዝም ብሎ አፌ ይበላኛል ዝም ብሎ ለህዝቡ ሁሉ በይፋ አሰማህ እኔ ምን ላድርግ አፌ እየመጡ እየተጓዙ እየነጥቆኛል እየነጠቁ እየቀሙኝ ይሄዳል እርሶ ጋር ብሩ የለ ባንክ ነው ያለው ምንድን ነው የሚነጥቆት እንዴ ዝም ብሎ መጠባበቂያችን ያዙት ማንም አይመጣም እንዴ አታነጋገር ማንም አይመጣም የባንክ ገንዘብ መሸለሜን አትናገር እሺ ይሄ ነው እሺ ያንቺ ላሉ አክስት ነኝ አክስቷ ናት ያንቺ ላሉ አክስት እንኳን ደስ አሉት እንኳን አብሮ ደስ አለን እኔ አንቺ ላሉ እርሶን በመበደሏ ይቅርታ አድርጉልኝ ሁሌ አንቺ ላሉ እኮ አይደለችም አላቃትም ዘመዷ ናት እኮ አላቃትም እኛ ጋርም እንደዚህ የእሷ ዘመድ የተባለ ልጆቿ በቀን ሌላ አልቀበልም በቃ ቻው እሺ በባዶ እጄ በመምጣቴ ይቅርታ አድርጉልኝ ብላ ቻው ብላለች ባዶ እጇን ነው የመጣችው ያንቺን አሉ ልጆቿን በቀር ሌላ ዘመድ አዝማድ አልቀበልም ውይ ሄሎ ያንቺ ላሉ ልጅ ደላላው ነው የደላላው ያንቺ ላሉ ልጅ ደላላው ያንቺ ላሉ ልጅ ደላላው ደወለ ደላላው እዚህ አይደለም የፎቁ ላይ ስራ ሄዷላ ከስራ ቦታ ነው የደወለው ይገባ የለ እዚህ አይደለም የሰነበትኩት መቼ ገብቶ እዚህ ሰላም አለ ስራ በዛበት አሁን ክረምት ስለሆነ እዚህ ውስጡ አኖረችበት ፎቁ ላይ አለ አዶን ይሄ ደግሞ ቀጨማ የሚነግደው እዚህ ግቢ መጥቷል አልተባለም ተከራይቶ አላሁን አለ እኔ የምለው እማማ ዝናሽ እርሶ ማለት ነው ሁሌ ጠይቆታለሁ ብዬ እንደ ሁል ጊዜ ጠይቆታለሁ እያልኩ እረሳዋለሁ እንደ ዛሬ ልጠይቆት ከአንቺ ላሉ ጋር ተጣልተዋል ከልጆቿ ጋር ግን ተዋደዋል ምንድን ነው ምክንያቱ ልጆቿም እያከበሩኝ በኖሩበት ልጆቿ እያከበሩኝ አለ ነገሯ ልጆቿ ማለፊያ ናቸው ወይ ደግ ናቸው ልጆቿ እያከበሩኝ በኖሩበት እውነት ነው ይችም እናንተ በራፍም ያለችው ሁሉም ልጆቿ እያከበሩኝ ነው ይኖሩ እሷን አይወዷትም የሰከረም እናት የለንም እያሉ እውነት ነው ሌላ ሰው ነው እኚህ ጡረታ የሚሰጡት ሰውዬ ሁለተኛ የመጡት ሁለተኛ አይደለም ያኛው ጡረታ የሚሰጠው ሰውዬ ዝናሽዬ የኔ መኳንንት የኔ ልዕልት የኔ ኩንስንስ የኔ እናት በቀደም ጡረታ ሊቀበሉ እኛ ቢሮ መጥተው ነበር ስመለከቱ ቀይ ነበር ያሌባ እኔ ባለመኖሬ እንደዛ ብሮትን ቀነሰቦት አሁን እኔ ብሮትን ሰጥቼዎት ሄደዋል ነገር ግን ሰሞኑን በተሸለሙ ሽልማት ደስ ስላለኝ 200 ብር ልኬልዎታለሁ ሳይወት አንጀቴ ይላወሳል ያሳዝኑኛል አለ ጡረታው ይቀር ነው አይደለም የደስ ለጊዜው ነው ምን ሰጡኝ 200 ብር ተቀበል ይሄው ሰጠሁት እኮ እንዴ ይሄው አይተዋል 200 ብር ወጅፍን ነው ሰጠኝ እና 200 ብር ዝርዝር አለ ማማ ዝርዝሩ ነው
ድፍኑ ነው ወይ? አዎ ድፍኑ፣ አዎ ድፍኑ። እሺ ምን አሉኝ ሰውዬ? ሳይወት ስመለከቶት ያሳዝኑኛል፣ አንጀቴ ይላወሳል። እርሶንም እያሰብኩኝ ምግብ ልበላ ስል ምግቡን አቋርጣለሁ። እርሶን እያሰብኩ መንገድ ስጀምር መንገዱን አቋርጣለሁ። ተመልሼ ወደ ቤት እገባለሁ። አሁን በቀደም በመኪና ተሳፍሬ በታክሲ ሄድኩ። እርሶ ትዝ ሲሉኝ አውርደኝ ብዬ ወረድኩኝ። እርሶንስ ማሰብ ማለት ለእኔ ትልቅ ነገር ነው። አንጀቴ ይንሰፈሰፋል እያሉ እያለቀሱ 200 ብር ላኩልዎት። እሺ እግዜር ይስጥልኝ። አሜን። እግዜር ይስጥልኝ። አሜን። እግዜር ይስጥልኝ። አሜን። ከሀገር ሰላም ጋር እድሜ ጤና ይስጦት። አሜን። ከሀገር ሰላም ጋር እድሜ ጤና ይስጦት። አሜን ብለዋል። አሜን ብለዋል። አሜን 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 አሜን። ቆይ ደግሞ ከየት ነው ደግሞ? ይሄ ነው የእማማ ዝናሽ በመሸለማቸው ከተለያየ የዓለማችን ክፍል ላይ ሰው እየደወለ የደስደስ አንተ ሰዓቱ ያልፍ። አረ ገና ነው። እኔ ሰዓት እያየው ነው። የደስደስ እየተላከላቸው ነው። እሺ አሁን ማን ደወለ ልበላቸው? ማን ደወለ ልበላቸው? ይሄ ነው እማማ ዝናሽ። በሌላ ሰው ደወለ። እሺ ደህና ኖት? ከኤርትራ ነው። ኤርትራ ኤርትራ ነው ያለው አሁን። አዎ ይሄ አሁን የደወለ ኤርትራ። ከዚህ አዲስ አበባ ነው የሄደው ኤርትራ። ዴሮስ ነው ኤርትራ አይደለም፣ ጎረቤት ሀገር ነው። እማማ ዝናሽ እርሶ በመሸለሞት በጣም ነው ደስ ያለኝ፣ በጣም ደስ አለኝ፣ በጣም ደስ አለኝ ብለው ይሄን ላኩ። እንኩ ማን ነው? የት ነው ያለው? ኤርትራ። አዎ ትርሃስ ኤርትራ ነው። አዎ ነው ዴሮስ ነው። ኤርትራ። እሺ መርቁ እድሜ ጤና ከሀገር ሰላም ጋር እድሜ ጤና ይስጦት። አሜን። ከሀገር ሰላም ጋር እድሜ ጤና ይስጦት። አሜን። ስንት ነው? 200 ብር። ከሀገር ሰላም ጋር እድሜ ጤና ይስጦት። አሜን። ዛሬ ቆይ ደግሞ ሌላ ተደወለ ደግሞ። ቆይ ይሄ ነው ደህና ኖት? ከጎጃም ያዙ። ዛሬ በቃ ዛሬ ከጎጃም 200 ብር መርቁ። ጎጃም ሆኖ ነው። ጎጃም ሆኖ በስልክ ይኸው እየደወሉ ነው። በስልክ እኮ ጎጃም ሆኖ ነው። አዎ መርቁ። ስንት ነው? 200 ብር። ከሀገር ሰላም ጋር እድሜ ጤና ይስጥህ። አሜን። ከሀገር ሰላም ጋር እድሜ ጤና ይስጥህ። አሜን። የወለድከው ይባረክ። አሜን። የወለድከው ይባረክ። አሜን። የያዝከው ይበርክት። ይሄ ነው የያዝከው ይበርክት። ደግሞ ከሌላ ይሄ ነው። ከየት ነው? ጋምቤላ። ከጋምቤላ ያዙ። ጋምቤላ የሚባል ሀገር ደግሞ የኛ። ጋምቤላ። አዎ መርቁ። እድሜ ጤና ይስጥህ። አሜን። ከሀገር ሰላም ጋር እድሜ ጤና ይስጥህ። አሜን። ቁብጣሉልኝ። ወይ ጉድ! አቤት! ኧረ እሺ አይሉም እሳቸው። ኧረ እሺ አይሉም። ተይ እሺ አይሉም። እሱማ ይወዱሻል። አይ አንችላሉ ብለሽ አሜሪካ ከሄድሽም በኋላ እዚህ አዲስ አበባ ስትበይው የነበረውን ቁብ ይጣሉልኝ። ተቀምጦ በአመት የበጉ መግዣ ነው። ሌላ አይነካ። እማማ ዝናሽዬ ወይ የምጠይቆት ጥያቄ አለ። ቆይ አንዴ የምጠይቆት ጥያቄ አለ። እማማ ዝናሽ አሁን ይህን ሽልማት ተሸለሙ። ጡረታውን እንዴት ሊያደርጉ ነው?
ጡረታውን እንዴት ሊያደርጉ ነው? ሊያደርጉ ነው። ጡረታውን እንዴት ያደርጋሉ? ጡረታው ይቅር አልከኝ። ኧረ እኔ አላልኩም። እርስዎ እንዴት ይሰጣሉ? አዎ ተቀበሉ ነው የምትለው? አይሻልም? ቢቀበሉ አይሻልም? ትናንትና እኮ አልቀበልም እያሉ ነበር እርስዎ። ይህ ትናንት ሽልማት የተሰጠው ባንክ ተቀመጡ አይደል? በአመት የበጉ መግዣ በቀለድ አይቆነጠርም። ነግረውሽ የለ እንደ ይቅርብሽ ቤት ነው ብታቀርተ ባታቋርጥ። እሺ ንገሩኝ። እሺ ይህ ሽልማቱ ባንክ የገባው ገንዘብ ሽልማቱ አታቋርጥ፣ ተቋረጥ። እሺ ንገሩኝ። በቢሎ አገባች በጉበ የሚታረድበት ቢሎ ምን አበቃ? እሺ ይህ ሽልማቱ ገንዘብ ባንክ የገባው ትናንት የሽልማቱ ገንዘብ ባንክ የገባው በአመት የበጉ መግዣ በቀለድ ቆነጠጡኝ እኮ። እሺ ይኸውልህ በአመት እናነሳለን። በአመት ለበጉ መግዣ በቀለድ ሌላ አይቆነጠርም። ለሌላ ለአንድ ነገር አይቆነጠርም። በቃ በጉ የሚታረደው በአመት ነው። በአመት ለበጉ መግዣ በቀለድ። ይህቺ ሴትዮ ምንድን ነው አስሬ የምትደውለው? ሰላም ቤተሰብ እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። እንግዲህ እማማ ዝናሽና ዘካሪያስን ሁሌ ነው የምንከታተላቸው እና እኛ በጣም ነው የምንወዳቸው። እውነት በጣም እንደ እማማ ዝናሽ በጣም የሚያስቀን የሚያዝናናን የምንወደውም ሰው የለምና እንዴት አያችኋቸው እናንተስ? የምትወዷቸው እስኪ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱን፣ እኛንም አግዙን፣ እኛም በሌላ አይዲያ እንድንመጣ ማለት ነው። እና ላይክ እና ሰብስክራይብ እያደረጋችሁ አበረታቱን ቤተሰባው። ላይክ ሰብስክራይብ አድርጉን እባካችሁ አደባባይ ላይ ከመውጣታችን በፊት እና ለማንኛውም ያንችላሉ ጉዳይ እኛንም አሳስበናል። አንችላሉን ታውቂያታለሽ እንዴ? እማማ ዝናሽ አትወዳትም አንችላሉ ትባላለች እና በጣም ነው የምትናደደው። ታውቂያታለሽ መቅዲ? እኛም በእንትን እኮ እኔም አላውቃትም በፎቶ አናውቃትም፣ ግን አንችላሉ እንደዚህ ብላ ሲላት ዘኪ ማለት ነው እማማ ዝናሽ በጣም ነው የምትናደደው። አንችላሉ ዛሬ ደግሞ እቁብ እኔ አሜሪካ ነኝ ያለሁት እቁቤን ክፈሉልኝ ብላቸው አይታችኋል አይደለ? እንዴት ስትል እንደነበረ እና እማማ ዝናሽዬ እኔ እናት እድሜና ጤና ይስጣት። እውነት እድሜና ጤና ይስጣት። እውነቱን ነው የምትናገረው። በቃ በጣም ነው ደስ የምትለኝ። በጣም ነው የምወዳት እኔ እናንተም ትወዳታላችሁ። እና ላይክ ሰብስክራይብ እያደረጋችሁ አበረታቱን ውዶቼ። አዎ ለምን አትወጡም ምናምን የምትሉ አላችሁና ካሜራ የለንም፣ ካሜራ ስለሌለን ነው እላችኋለሁ የኔ ውዶች። በተረፈ ዘኪ የኛ አባት እውነት እኔ በጣም ነው የምወደውና የማደንቀው ማርያምን የልጆቹ እና ዘኪ በጣም በቃ ደስ ይላል። አስቡት እማማ ዝናሽን ከምን ላይ እንዳነሳት ማርያምን በጣም ነው የምትወደው። እና እማማ ዝናሽ ማለት ነው ዘኪን የምታስበው መንግስት የቀጠረላት አቀልል ዘካሪያስ ምንሽ ነው ሲሏት ማለት ነው መንግስት ቀጥሮልኝ እኔ እንዲንከባከብ አቅመ ደካሞችን እንዲንከባከብ የቀጠረው ነው ዘኪ። ከዛ ምን አባት ምርጥ ሰው ነው በጣም። ከዛ ደግሞ የሆነ ጊዜ እንደዚህ ያለች በእናቱ ወለየ በአባቱ ትግሬ ነው። ተሳስታ ነው? አይ ተሳስታ አይደለም፣ እንደዛ ይመስለኛል። ግን ያም ሆነ ይህ ማርያም በጣም ምርጥ ሰው ነው። ማን ግን ትዝ ይልሻል መጀመሪያ ላይ ከዛ ቤት አቤቷ ያለች እና እማማ ዝናሽ ከዛ ቤት ሲያወጣት ሲያጥቧት ትዝ ይልሻል? ስትቆርብ የቆረበችው እንኳን ወይኔ ያላለቀስሽም በእውነት እኔ ያልቀሻለሁ። በፊት ስታወራ ታሪኳን ልጆች እንደሌሏት ምናምን አዎ ባለቤቷ ወታደር እንደነበረ ሁሌ ደግሞ የቄስ ልጅ ነኝ እኔ ትላለች። የታወቀ ቄስ ምናምን ትላለች። ከዛ ደግሞ አዲስ አበባ በቃ የፈረንጅ ምግብ እንደምትሰራ ፈረንጆች ጋር እየተቀጠረች በቃ ስንከለከል ነው የኖርኩት ትላለች ማርያም። እና
እድሜና ጤና ይስጣት። እውነት ከምንም በላይ ደግሞ ዘኪ እግዚአብሔርን የልጁ አባት ያድርገው፣ የልጆቹ አባት ያድርገው። እውነት ሳያገባ በፊት ነው ይወላ የሆነው በኋላ ነው ያገባው። በኋላ ተከታተላቸዋለሁ። ሚስቱን ራሱ ስም ያወጣችላት እኮ እማማ ዝናሽ ናት። ማን ነበረች ስሟ? ግን አውጭ ተብላ ነበር። አዎ ስም አወጣችላት። ወይኔ በጣም ነው የምትወዳት የሚዋደዱት። ታድለው አስቢ። የነፍሳቸው በጣም በረከት እኮ ነው ማርያም። እሱ ሳያገባም እማማ ዝናሽን በጣም ብዙ እኮ ይረዳ ነበረ። ያጥቡ ነበረ ጎዳና ላይ እየዞሩ ያጥባሉ፣ ፀጉር ይቆርጣሉ፣ ልብስ ያለብሳሉ። ብርድ ልብስ ብዙ ጊዜ ያከፋፍላሉ። ብርድ ልብስ እንደዚህ ለአቅመ ደካሞች ምናምን እንደዚህ አይነት ስራ እንዲሰራ ገብረ ገብርኤል የምሬ ነው አበረታቱ ነው የወደፊት ህልሜ ነው። አይ ለምን አሁን የአንድ ወር እንኳን ቢከፍለን እና ማለት ነው በእውነት ነው የምላችሁ ዩቲዩብ እኮ በወር ቢከፍለን በእውነት እኛም በአቅማችን እንደዚህ አይነት ስራ እየሰራ ነው የምናሳያቸው። አይ በአቅማችን ማገዝ እንችላለን እኮ በምንችለው። ችግሩ እየከፈለን አይደለም፣ ችግሩ ካሜራ የለንም። አሁን እኔ እኮ ከአንድ ቤት ውስጥ 3-4 ካሜራ እንደው በትንሹ ሊኖር ይችላል። እንዴ ስንት ነው? ጊፍት ሲሰጡን እንገዛለን። ጊፍት ወይኔ ሲሳየን አባቴ የት ሄዶ ነው? ምን ችግር አለው? ማርያምን በጣም ይከታተሉ ነበር እግዚአብሔር እና እንዴ ምን ልጃችሁ ቋቋም የሚለው ደክሞቹ ነው ስራው እና ወዶቼ ለማንኛውም በግሩፕ ነን እንመጣለን ስላልተመቻቸልን ነው ሰሞኑን። በስመ አብ እና የኔ ወዶች በራችሁ ይጮሃል በጣም ዋና ፍሰሰበት ዘይት ምኑ ላይ እንትኑ ላይ እኮ ነው የሚጮኸው። ከዛ እኮ ነው ከዋናው ከማዞሪያው ዝም ይላል ዘይት ካለው አውቆ ነው እንደዚህ ያደረገው። የሽንት ቤቱም እንደዛው ማን ወጣ ማን ገባ በቅ በመስኮት ይታያል ምናምን። ከባድ እኮ አይደለም የእነሱ ፊት ለፊት ነው ያሳያል። ለዛ እኮ ነው መጀመሪያ ነው ያየኋት። እዛ ሆነን ስለምናይ ስለምናውቀው እና ዘኪ ራሱ ትልቅ ሰው ሆነ። ትልቅ ሰው ግን ግርም ይለኛል በጣም እመቤቴ። በጣም የዘኪ ባለቤት ጌታው በጣም ነው የምትወዳት ራሱ እማማ ዝናሽ። እና ውዶች ትላንትና በላይቭ ስትከታተሉ ነበረ። ለማንኛውም ዛሬም ያው መሄዳችን አይቀርም። ማን ነበረ ሰለሞን የሚባለው ልጅ አሁን ደግሞ የት ገባችሁ? ሁሌ ያያል ማርያም። ደግሞ ዛሬ ያለ የት ገባችሁ ወልደ ያልኩትኝ በቃ ሁሌ መንገድ ነው የሚያየው። በጣም ያዝናል እውነት። እስኪ አስቢ አሁን ለባጃጅ ጌታ ወይ ሰማይ ምድር እኮ ነው ትራንስፖርቱ። ሰማይ ለምን እንዴ ልንገራቸው እንጂ ወቁት። ሰማይ ምድር ነው። ዝም በይ አጣፈኝኝ። ሲጀምር ይሄን ሁላ የሚያይ የለም እስከ መጨረሻው፣ ግን ዝም ብዬ ነው። ለማንኛውም ሰማይ ምድር ነው። አንዲት ቦታ 10 ደቂቃ ለመሄድ 50 ብር 60 ብር ያልታወቀበት እኮ ነው። አሁን ስንት ደቂቃ ይሆናል ከዚህ እስከ መቅዲ ቤት? ለተራማጅ ነው። አረ በባጃጅ ባጃጅ ብር 80 ብር ሁለት ያወጣ ነው ስንሄድ ብቻ እግዚኦ። አረ ደቂቃው እንጂ ቤት ለመድረስ አረት በባጃጅ ትንሽ ነው 10-15 አረ አይፈጅም 15 እንዴ ከጊዮርጊስ መገናኛ እንኳን 15 7-8 ደቂቃ ቢሆን ነውና 40 ብር እግዚአብሔር ይታያችሁ። 40 ብር ምን ይገዛለውን? 40 ብር አንድ እንጀራ ነገራት ተፈረጅባቸው መሳቸው አረ ባጃጆቹ በጣም ነው የሚሆነው። በጣም ነው አንታይም መቆም ባጃጅ ወደ ቴሲ ወደ የሚሄደው ድንግል በጣም ነው ያይቆ ታክሲ ምናምን የለ እንደ አዲስ አበባ ባጃጅ ብቻ ነው። እንዴት ነው ታክሲ ሌሉን ይግራ ይገባኝ።
ለምንድን ነው አንድ ነገር ወልዲያ ባጃጅ ሞላው? እኔ ማለት ይል እስካሁን አልተሳፈርንም። በታክሲ አልሄድኩም የትም። መንገዱ ስለማይመች ነው። ሩቅ ቦታ ሲሆን ብቻ ታክሲ ያለ። ግን ታክሲው እንዴት ይወርዳል? አሁን ያን ቁልቁለት እኮ ነው። አሁን አይደለም አቡዬ ሄደን ሳለ እንደውም ባጃጁ ይሻላል። ቢያንስ ብዙ ሰው አይዝም። ያኳስ ጥርቅም አድርጎ ቢይዝ እንደውም ባጃጁ ይብዛል። እኛ ወደ ወንደ ተሰፍረን ስንሄድ 11 ሰው ሆነን ሄደን ባጃጅ ዕቃ ጋር ቅዱስ ሚካኤል እንደውም በእንትና አዳፍት ሊለቀን በሹልኪት 11 ሰው እንዴት ይጭናል? ምኑ ላይ አድርጎት 11 ሰው አልጋ እንደ እንትን ዕቃ እንደሚቀመጥበት አለው ላይ 3 ቅዱስ ሚካኤል ቃል እንጠይቃለን ከላይ ከላይ እንትን ተገርሞ ምክንያቱም ማክሰኞ ዕለት ያለፈ ወደ ወንደ ስንሄድ እሺ ከዛ ከታች ወንበር አለ ለዛማ ምን ከዛ በወንበሩ ልክ ትቀመጫለሽ። እንደዚህ ትቀመጭና ወደዚህ እንደመስኮት ባለው አካባቢ ደግሞ የሆነ ኬሽ አለ አይደል? እሺ ከዛ ቁጭት ያለ እኔ ሽርኩት ነው የሚያደርጉት ትንሽ እንዲገባታል። እሺ ከዛ ደግሞ በሹፌሩ በሚነዳበት በዚህና በዚህ አሉ። ከዛ ደግሞ ከላይ ይዘው ጫፍ ላይ ይቆማሉ። እሺ ደረሳችሁ ግን ጌታ እንዴት ሲጀምር ሪቪል ከማለ ቢያወርድ ትልት ሄዱ ይመጣ አገር የለሰው ወደ እንደዚህ አባው ጋር ቤት ጉድ ሜዳ አባው ጋር እንደዛ ብላችሁ ደረሳችሁ ወንዳች የፈጣሪ ያለ እንጂ ገደሉን ሳይ አሁን አቡዬ ሄደን ስንመለስ ስማ አሁን መንፈስ ቅዱስ እንኳን በባጃጅ እንኳን በመኪና በእግር ራሱ ያስፈራል። ድፍት አንድ ሰው ከወደቀ መንከባለል ነው ያለው አማራጭ። እኔ እኮ ፈንታዬን በቃ አይዞሽ ብዬ አይ አይደል የማታን ሰዓት ማለት ነው እንዲህ ብዬ ይሄ እንዲህ ያለውን መንገድ አልፈሽ እንደዚህ ብለሻል። ከዛ በቃ እንሂድ አልኩኝ። ከዛ ፈንታዬ ኧረ እኔ እፈራለሁ እስኪ ወይኔ እኔማ ከይቱ እኔ በእውነት ያ ሁላ ሰው ያ እንዳለ ያየሁት ልንገርሽ ያ ሁላ ሰው በእውነት አንድ ሰው ነበር የመሰለኝ ከኛ ኋላ ካንቺ ኋላ ተሻግሬ ዞር እላለሁ። ያ ሁላ ነበር ከዛ ውይ ስንመለስ እንኳን በታች ተመለስን። የትላንት ነው ገደል መግድ ማን አሁን ያነሳው? እንዴት ብሎ እየወረደ ነው? እውነት ረስቶ የሰው ልጅ ግን ካለፈ ይረሳል። ኧረ ቀሚስሽ ይላሉ። ቀሚሴማ እንኳን ቀሚሴ የእስረኛውም አልታየኝም። ምን አገባኝ እኔ ቢከለብ። ከዛ ኧረ ቀሚስሽ ሲል ወደ ላይ የሚያይ የለም ዝም ብላችሁ አለ እረስቸዋለሁ እኮ ስጀምር እየቀረስኩ እንደሆነ ጌታ ይሙት ብቻ ስልክ እንዳይወድቅ ነው። አልዘጋሁትም በሽኩትኩት በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ ደፋር ነው። አሁን በዛ ስንት ሰው ወድቆ ይሆናል እኮ እና አሁን የገደል ሆኖ አሁን ይሆናል ገደል ሆኖ እንደዚህ ሲናድ ዳቅስ ማለት ዳቅ ሲሆን ነው የማስበው። ዳቅ ሲሆን ይማር እኔ እኮ ደግሞ መጀመሪያ ከወደ ማዶ ሲመጣ በዚህ ሊመጣ ነው አልኩኝ። ወንዙን አቅንቶ የሚሄድ መሰለኝ ማርያም
ለምን ልጨርስ እንጂ። ኧረ እባክሽ እባክሽ ተይ ልስራበት። አታሳንፊኝ ተይ። በቪዲዮ ተስሪ ምንም እኮ አይታይም። አየነው እኮ በቃ እንደውም እሱ እዚህ ሰፈር ይመቻል። ውሃ ድፉብኝ እየሄድኩ እያለ ድፉብኝ ውሃ ውሃ ከየት ይገኛል? ወይ እንጣላ ልንገርሽ፣ እየሄድን ችግር የለውም። አያዩትም እኮ እስከ መጨረሻ አያዩትም። እማማ ዝናሽን ካዩ ይቆማል። ልንገርሽ፣ እየሄድኩ እያለ ማለት ነው ሃይላንድ ወሩልብኝ። ተናግረሽ ነው ፕራንክ የምትደረጊው? እሺ ጨርሽ ማርያም